ጀስት ምን አለ መሰለ እኔ ኦልሞስት ማለት እምነት አልባ ነው። ኦርቶዶክስ ነበርኩኝ። አሁን ላይ ግን እምነት አልባ ነኝ ማለት ብዙ ያው ትረዳለህ። ድሬዳዋ አካባቢ ነው የምኖረው። አሁን ግን ከዛ ወጥቻለሁ እና ከቤተሰብ ጋር ያለመስማማት ጉዳይ ተፈጥሮ በዚሁ በእምነት ጉዳይ ከድሬዳዋ አካባቢ ወደ ላይ ርቅ ያለው እና በጣም ብዙ ጊዜ ብዙ መጽሐፍቶችን አንብቤያለሁ፣ ብዙ ነገራቶችን አይቻለሁ። ግን አንድ ነገር ነው ያጣሁት። ምንድን ነው? ኢየሱስ ክርስቶስ እኔ ጌታ ነኝ ብሎ ያስተማረበትን መጽሐፍ ቅዱስ አጣሁ። ሁሉንም አንብቤ ማለት እኔ ቤት ውስጥ ያሉትን መጽሐፎች ሙሉ ላሳየ እችላለሁ። ኢየሱስ እኔ ጌታ ነኝ ብሎ ያስተማረበትን መጽሐፍ አጣሁ። አንድ እሱ ነው። ሁለተኛ ነገር ስለ ስላሴ በጣም ብዙ መምህርትን ጠይቄያለሁ። በቃ ማለት ምንም መልስ ያጣሁለት ሁለተኛ ጥያቄ ነው። ሶስተኛ ነገር እኛ ማለት እኔ የተማርኳቸው ትምህርቶችና መጽሐፍ ቅዱስ ላይ የማገኛቸው ትምህርቶች ፍጹም የተለያዩ ናቸው። ስለ ምድርና ሰማይ እንደሚራራቁ ያህል የሚራራቁ አይነት ትምህርት ነው ያለው በመካከላቸው። አባቶች ሲያስተምሩን እኛ መጽሐፍ ቅዱስ ላይ ስናነብ ያው የሰው ልጅ የሚረዳበት አንግሎች የተለያዩ ናቸው። ሶስተኛው ይሄ ነው። ዋነኛውና ትልቁ ነገር ኢየሱስ ክርስቶስ በእውነት እሱ ጌታ ከሆነ ከሱ በፊት የነበሩ የተላኩ ነቢያት ወር እነ አብርሃም፣ ሙሴ ከሱ በፊት የተላኩ ሰዎች እሱ ጌታ ሆኖ ከመጣ ቅርብ ጊዜ ነው። ከነ ሙሴና ከነ አብርሃም በኋላ ነው። ከዛ በፊት የነበሩ ሰዎችስ እንዴት ነበረ እንትን ሲደረጉ የነበረው? ማለት የሆነ እኔ አሁን እንዲህ ነው ብዬ እንትን ማለት አልፈልግም። ያው እኔ እንጃ በጣም እንትን ነገር ነው እና እንድትመልስልኝ የምፈልገው ነገር አሁን 3 ነገራቶችን ነው የምጠይቀህ። ያሁን የጠቀስኩ ነገራቶች ለእኔ ጥያቄ ፈጥሮብኝ መልስ ያጣሁላቸው እና ከኦርቶዶክስም እንደወጣ እምነት አልባም እንደሆነ ያደረገኝ ነው። ግን አሁን አንተን መጠየቅ የምፈልገው 3 ጥያቄዎች አሉ። አንደኛውና ዋነኛው ነገር እስልምና ማለት ምንድን ነው? የመጀመሪያው ጥያቄ። ሁለተኛ ነገር ደግሞ እስልምና ከክርስቶስ በፊትም የነበረ ከሆነ ከእሱ በፊት ከነበረ እስልምና ከሙሐመድም ከመጣ በኋላ ነቢዩ ሙሐመድም ከመጣ በኋላ ያለው አስተዳዳሪያዊ ወር ሁኔታዎች የእስላም እንትኖቹ አንድ ናቸው ወይ? ሶስተኛ ነገር ነቢ ሙሐመድ በኢሳ ነቢይ ነው እንደምትሉት በኢሳ ጊዜ የነበረው ህግን ይከተላል ወይ ነው? ኢስላም ብሎ ማለት الاستسلام لله والانقياد له بالطاعة والخلوص من الشرك والبراءة من أهله كذلك. ኢስላም ለአንድና ብቸኛ ለሆነው አምላክ መገዛት ማለት ነው። ለእርሱ በብቸኝነት አምልኮን መፈጸም ኢስላም ይባላል። በእርሱ ላይ ቅንጣትን ሳታጋራ አምላክ በነቢያት በኩል የደነገገው ብቸኛው መለኮታዊ ሃይማኖት ነው ኢስላም። ኢነ ዲነ ዒንደ ላሂ ልኢስላም ይላል። ከእኔ ከአላህ ዘንድ ቀጥተኛው ሃይማኖት እስልምና ብቻ ነው እያለ ይናገራል። ራሱ እንደደነገገው ሲነግረን ሸርዐ ለኩም ሚነ ዲን ማ ወሳ ብሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ብሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይህን እስልምናን ሃይማኖት እኔ ደነገግኩላችሁ ከዚህ በፊት ኖህን፣ አብርሃምን፣ ሙሴን፣ መሲሁን አዝዤበት የነበረውን አለ። ያ አንድ ነው መንገዳቸው። ሶስተኛም ጥያቄ በዚሁ ላይ ያያይዝ
ሁሉንም ነቢያት አምላክ አላህ ስብሐነሁ ወተዓላ ኢስላምን የደነገገላቸው። እንዳይበሩም ስታዩት አምላክ የተለያየ ሃይማኖትን በየጊዜው አይደነግግም። አንድ መንገድን ደንግጎ በዚያ መንገድ ላይ ነው ነቢያትን እንዲሄዱ ያደረገው እርሱ። ቦታቸዋል። የዚህም የእስልምና ሃይማኖት መገለጫዎቹ ምን ምን ናቸው ከተባለ የመጀመሪያው አንድና ብቸኛ የሆነውን ፈጣሪ በብቸኝነት መገዛት ማምለክ ነው። ሁሉም ነቢያት ያስተማሩት ይሄን ነው። እስራኤል ሆይ ስማ ጌታ አምላካችን አንድ አምላክ ነው ይሉ ነበር። ሙሴም ብሎታል፣ ኢየሱስም ብሎታል። ነገር ግን እስራኤል ሆይ ስማ ጌታ አምላካችን ስላሴ ነው አላሉ። ነገር ግን ጌታ አምላካችን አብ፣ ወልድ፣ መንፈስ ቅዱስ ናቸው አላሉ። ነገር ግን ጌታ አምላካችን አንድም ሶስትም ነው አላሉ። ጌታ አምላካችን አንድ አምላክ ነው፣ በማንነቱም በምንነቱም አንድና ብቸኛ የሆነ አምላክን የሰበኩት። አላህም በቁርአን ላይ ወኢላሁኩም ኢላሁን ዋሂድ ይላል። አምላካችሁ እኔ አንድ አምላክ ብቻ ነኝ ይላል። ሁለት እንኳን አይደለሁም ብሎ ገልጾታል። ሶስትነትም የለበትም። በሱረቱ ነህል ላይ ወላ ተተኪዙ ኢላሀይን ኢስነይን ኢነማ ሁወ ኢላሁ ዋሂድ፣ ሁለት አምላካት ያዘውን አንድ ብቻ ነኝ እና እያለ ይናገራል። ሶስት እንዳልሆነ ይገልጻል። ወላ ተቁሉ ሰላሳ አለ፣ ሶስት ወይንም ስላሴ አትበሉ አለ፣ ከለከላቸው። የሚገርማቸው አትበሉ ነው የሚለው ቁርአን። ሰዎች ከአንደበታቸው ያሉት ነገር እንጂ መጽሐፉ ላይ እንኳን ራሱ እንደሌለ ይናገራል። አትበሉ የቁርአን አገላለጽ በጣም ይደንቀኛል። የተጻፈን እንዲህ ተብሎ ተጽፏል ብሎ ይገልጻል። የተባለ ከሆነ መጽሐፉ ላይ የሌለ ከሆነ እንዲህ ያሉ ሰዎች እያለ ይናገራል። ወቃለት ልየሁዱ ዑዘይሩን ብንላህ ሲል አልሰማችሁም? ወቃለት ነሳራ ልመሲሑ ብንላህ እያለ ይናገራል። እና ይህ እና ወላ ተቁሉ ሰላሳ፣ ሶስት አትበሉ፣ ስላሴ አትበሉ ይላል። ታዲያ ምን እንበል? ኢነማ ሁወ ኢላሁ ዋሂድ፣ አምላክ እርሱ አንድ ብቻ ነው ብሎ ነገር እና ይህ ነው ኢስላም ብሎ ማለት። ነቢያቶች ሁሉ የሰበኩት ይሄን ነው። ወቃለ መሲሑ ያ በኒ እስራኤል አዕቡዱ ላህ ረቢ ወረበኩም ይላል። መሲሁም አለ እናንተ የእስራኤል ልጆች ሆይ የእኔንም የእናንተንም ጌታ የሆነውን አላህን በብቸኝነት ተገዙ አለ ይላል። ሙሴም ይሄን ያስተምራል። ሙሴ ምን አለ? ኢነማ ኢላሁኩም ላህ ላ ኢላሀ ኢላ ሁወ ወሲዐ ኩለ ሸይን ዒልማ፣ አምላካችሁ እርሱ አላህ ብቻ ነው፣ ከእርሱ በስተቀር ሌላ ማንም አምላክ የለም፣ እውቀቱም ሁሉን ቦታ ያካብብ ሆነ እያለ ይናገራል። አብርሃም ያስተማረው ይሄንን ነው። ወኢብራሂም ኢዝ ቃለ ሊቀውሚሂ ዕቡዱ ላህ ወተቁሁ ዛሊኩም ኸይሩን ለኩም ኢን ኩንቱም ተዕለሙን ኢነማ ተዕቡዱነ ሚን ዱኒ ላሂ አውሳና። ያቸው አብርሃምም ባለ ጊዜ አስታውስ ይላል፣ ህዝቦች ሆይ አላህን በብቸኝነት ተገዙት፣ እርሱንም ብቻ ፍሩት፣ የምታውቁ ብትሆኑ ይህ ለእናንተ የተሻለ ነው አላቸው። ከዚያ ከአላህ ውጭ የሚገዟቸውን ሁሉ ጣዖት ብሎ ነው የጠራቸው። እነዚያ ከአላህ ውጭ የምትገዟቸው ሁሉ ጣዖቶች ናቸው አለ አብርሃም። በራሳችሁ ጊዜ አምላክ ናቸው ብላችሁ ፈጠራ ፈጥራችሁ ነው አለ። የሰዎች ፈጠራ ናቸው ከአምላክ ከአላህ ውጭ እንዳለ አማልክት ተብሎ የተጠሩ ፈጠራቸው ናቸው፣ የራሳቸው ፈጠራዎች ናቸው ብሎ አብርሃም ገለጻቸው። እና ይህ ነው ነቢዩ ሰለላሁ ዐለይሂ ወሰለምንም የጠራቸው ወደዚህ ወደ ነቢያት መንገድ እንዲጣሩ ዘንድ ነው። በዚህ መንገድ ላይ አድርጎ ነው የላካቸው። እሺ እሺ ኤርፎን ነው ልቆማ ኤርፎን ነው ይሰማል አይደል? ድምጼ ይሰማል። አንድ ጥያቄ ልጠይቅህ ነው የመጨረሻው። ስለ ቁርአናችሁ ማለት ነው ስለ ሙሴና ስለ ኢሳ እስቲ የሚለውን በደንብ አስረዳኝ እስቲ። ስለ ሙሴና ስለ ኢየሱስ ክርስቶስ ስለ ኢሳ ማለት ነው። ሙሳ ወይንም ሙሴ፣ ኢየሱስ ወይም ዒሳ ሁለቱም ከነቢያቶች መካከሉ የአላህ ነቢያቶች እና መልእክተኞች ናቸው። አላህ ወደ እስራኤል ካቸው ናቸው። መልመሲሑ ብን መርያም ኢላ ረሱሉን ቀድ ኸለት ሚን ቀብሊሂ ሩሱል ይላል። የማርያም ልጅ መሲሁ ከእርሱ በፊት እንዳለፉ መልእክተኞች እንጂ ሌላ አይደለም ይላል። መሲሁ ራሱ ሲናገር በአንደበቱ ቃለ ኢኒ ዓብዱላህ